ሰላም ሰላም የቻናሌ ቤተሰቦች እንኳን ደህና መጣችሁ። ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ ጸጉሬ አያድግም ለሚበጣጠስ፣ ለሚነቃቀል እንዲሁም ጸጉራችሁ ስልችት ስላደረጋችሁ ላሰለቻችሁ እንደኔ ማለት ነው። ዛሬ የሚገርም ለውጥ ያየሁበትን ዘይት ይዤላችሁ መጥቻለሁ። አሁን ወደ አሰራሩ እሄዳለሁ። ይሄኛው 2 ወር እኔ ለ2 ወር የተጠቀምኩትኝ አልቆብኝ ነው። አሁን እኔ ስለተጠቀምኩት ስለጠቀመኝ ለእናንተ ለማጋራት የመጣሁት ማለት ነው። እዚህ ጋር 1 ራስ ቀይ ሽንኩርት፣ 6 ራስ ነጭ ሽንኩርት፣ ግማሽ ዝንጅብል፣ 1 የሾርባ ማንኪያ የሚሆን ቅንፍድ አዘጋጅቻለሁ። ካላችሁ ደግሞ አሎቬራ ማለት ነው መጠቀም ትችላላችሁ። እኔ ባለፈው አድርጌ ነበር። አሁን ደግሞ አልቆብኝ በአቅራቢያዬ ስለሌለ ሱቅ አልገዛውም ማለት ነው፣ አላገኘውም። ካገኛችሁ ደግሞ ግማሽ ወይም ትንሽ የቆርጣችሁ አድርጉበት ማለት ነው። ከዛ 250 ሚሊ ሊትር የሚሆን ኦርጋኒክ የሆነ ኦሊቭ ኦይል እናደርጋለን ማለት ነው። ቀይ ሽንኩርት በአንቲ ኦክሲዳንት የበለጸገ ስለሆነ የጸጉር መሳሳትን ይቀንሳል፣ የጸጉር እድገትን ያፋጥናል፣ ፎሮፎር የመከላከል አቅም አለው፣ የደም ዝውውርን ያሻሽልልናል። እንዲሁም ኮላጅን ምርት በመጨመር ለጸጉር ጥንካሬ ከፍተኛ ጥቅም አለው ማለት ነው። ውድ ቤተሰቦች ቀይ ሽንኩርት እንዳለ ዝንጅብል የጸጉር የማሳደግ ብቃት አላቸው ማለት ነው። አሁን እንደዚህ አድርጌ 3 ቀን አስቀምጨዋለሁ። ከ3 ቀን በኋላ ይኸው እንዳያችሁት ውሃ አድርጌ ድስት ላይ ለ15 ደቂቃ ቆንጆ ሆኖ እንዲብላላ እሳት ላይ ጣድኩት። ከስር ደግሞ ጨርቅ ያደረኩት ለምንድን ነው? ይሄኛው ብርቃት ስለሆነ እንዳይሰበርብን ማለት ነው። ይኸው በዚህ መልኩ 15 ደቂቃ አንተክትኬው ተመልሼ መጥቻለሁ። አሁን በማጥለያ አጠለዋለሁ ማለት ነው። ይሄኛው ያጠለን ነው ደግሞ የሚቀጥለው ላይ መጠቀም እንችላለን። አይ ይሄኛው ካለቀ ደግሞ አዲስ እሰራለሁ ካላችሁ መጣል ትችላላችሁ። አይ እጠቀመዋለሁ ካላችሁ ደግሞ ውጪ ሳይሆን ፍሪጅ ውስጥ አስቀምጣችሁ ካለቀባችሁ መጠቀም ትችላላችሁ ማለት ነው። ውድ ቤተሰቦቼ አሁን በምትፈልጉት እቃ ላይ ታደርጋላችሁ። እኔ በሁለት በትናንሽ እቃ ላይ አደርጋለሁኝ። አይ ሽታው ደግሞ ያስጠላል፣ ሰው ቤት የምትሰሩ በተለይ እህቶቼ ሽታው ጥሩ አይደለም ካላችሁ ደግሞ ምንድነው የምታረጉበት? ይሄኛው ግርፋ ማለት ነው ሰብራችሁ የተጠቀማችሁበት እቃ ሰፊ ከሆነ እንደዚሁ ምንም ሳትሰብሩ እንደዚህ መጨመር ትችላላችሁ። የኔ ደግሞ ትንሽ ስለሆኑ በዚህ መልኩ ሰብሬ ጨምሬዋለሁ ማለት ነው። ውድ ቤተሰቦች እንደዚህ አድርጋችሁ ተጠቀሙትኝ። በዚህ መልኩ አድርጋችሁ ለ2 ወር ተጠቀሙትኝ። ጸጉራችሁ ለሚረግፍባችሁ፣ አላድግ ላላችሁ፣ ለሚሰባበር ፍቱ መድኃኒት ነው። አሁን እኔ በልጄ ቀባውኝ አሳያችኋለሁ። የሚገርም ለውጥ ነው የምታዩበት። ከፈለጋችሁ በሳምንት 2 ቀን ተጠቀሙት። አይ በሳምንት 2 ቀን ደግሞ ሰዓት የለንም ለምትሉ በሳምንት 1 ቀን ተቀብታችሁ ጠዋት ተቀብታችሁ ወይም ማታ ታጠቡት፣ ወይም ማታ ተቀብታችሁ አድራችሁ በፌስታል በሻሽ እፍን ካደረጋችሁት በኋላ ጠዋት መታጠብ ትችላላችሁ ማለት ነው። አይ ተራስ ያበላሽብናል ለምትሉ ደግሞ እንደነገርኳችሁ ጠዋት ቀባላችሁ፣ ቅዳሜ ወይም እሁድ እረፍት በሆናችሁ ሰዓት ከዛ ማታ ትታጠባላችሁ ማለት ነው። ውድ የራህማቱ ቤተሰቦች በሳምንት 1 ቀን ወይም 2 ቀን እንደ ቻሌንጅ ወስዳችሁ ለ2 ወር ተጠቀሙትኝ። በጣም የሚገርም ለውጥ ታዩበታላችሁ። ጸጉር አያድግም፣ የተሰባበር አስቸገረኝ፣ አሰለቸኝ ለምትሉ በጣም የሚገርም ለውጥ ነው የምታዩበት። በዚህ መልኩ በደንብ ተቀቡት፣ ማሳጅ አድርጉት። በተለይ የራስ ቅላችን ማሳጅ ብታደርጉት በጣም ቆንጆ ነው ማለት ነው። ማሳጅ አድርጋችሁ እፍና አድርጋችሁ በፌስታል አቆዩትና ማታ ታጠቡትን። የሚገርም ለውጥ ታዩበታላችሁ። ውድ ቤተሰቦቼ የዛሬ ቪዲዮ እንደምትወዱት ተስፋ አደርጋለሁኝ። የራህማቱ በአዲስ ለሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ባባይ ቻው።